ጉድ ማን ነው ይሰውዬ? ማን ነው? በጣም ገርሞኛል። በጣም የሚጠይቀው ጥያቄ እና የሚያብራራበት መንገድ የሚገርም ነው። እኔ እውነት ለመናገር የሃይማኖት ክርክር በኢትዮጵያውያኖች ሕዝብ ጠቃሚ ነው ብዬ አላስብም። ግን ሀቅ ለመናገር የዚህ ልጅ ስብዕና የዚህ ልጅ መረጋጋት እና ደግሞ የሚጠይቅበት የመጽሐፍ ቅዱስን ያነበበበትና የሚመለከትበት በጣም ገርሞኝ ነው። ያው እፎይ አይ ቲንክ ትልቁ ችግር የእፎይ ምን እንደሆነ ታውቃላችሁ? ቁርአንን በእንግሊዘኛና በአማርኛ የተተረጎመ ቁርአን ይዞ ለመከራከር ከሙስሊሞች ጋር ከባድ ነው። አረበኛ ካልቻላችሁ ሙሉ አረበኛ ካልቻላችሁ ቁርአንን አንደርስታንድ የማድረግ በጣም ከባድ ነውና ለዚህ ነው ብዙ ጊዜ ክርስቲያኖች ስትራግል የሚያደርጉትኝ ገባችሁና እርለስ እስልምና እምነት ተከታይ ሆናችሁ አረበኛ በደንብ ተረድታችሁ በዛ ካላለፋችሁ በስተቀር በቁርአን በአማርኛ ወይ በእንግሊዘኛ ወይ በሌላ ቋንቋ ተተርጉሞ የመጣው በጣም ከባድ ነው ለመረዳትና ለዛ ይመስለኛል እንግዲህ እፎይ ብዙ ጊዜ ሙስሊሞችን እንደዚህ ይላል እያለ ግን ያው መጽሐፍ ቅዱስ ግን እንደምታውቁት በእንግሊዘኛ የተተረጎመው በሂብሩምና በግሪክም የተጻፈው ያው ከእንግሊዘኛ ቋንቋ ጋር ከላቲን ጋር በጣም የተገናኘ ስለሆነ ሲተረጎም በጣም 99% ምናምን የሚሆን በትክክለኛው መሰረት የተረጎመ ስለሆነ ለዛ እኮ ነው የምላችሁ ሙስሊሞችን ዲቤት በምታደርጉበት ጊዜ ለእኛ ለክርስቲያኖች ከባድ ነው። አረበኛ ካልቻላችሁ ሙሉ በሙሉ ለመረዳት በጣም ይከብዳልኝ። ታስዋይ በዓለም አቀፍ ዲቤት የሚያደርጉ ሰዎች ከክርስቲያን በኩል አረበኛ በደንብ የሚያውቁ የዛ እምነት ተከታይ የነበሩ ከዛ ሃይማኖት የወጡ ካልሆነ በስተቀር ሌሎች የመተርጎም አቅማቸው በጣም ያነሰ ስለሆነ ምናልባት አረበኛ ብትለምዱና መልመድ ብቻ ሳይሆን በጣም እንትን ነው፣ ቀላል አይደለም። ቁርአንን ለመተንተን በዚህ ደረጃ ቀላል አይደለም። ስለዚህ አሜዚንግ በጣም I'm impressed by this guy። በጣም ነው ኢምፕረስ ያደረገኝ። ሰላም ጤና ይስጥልኝ። እንደምን አደራችሁ። እንግዲህ ትናንትና ያየነውን በጆሮአችን የሰማነውን በሐቅ እውነታውን ነገር መስክረናል። የትናንትናው ፕሮግራም በእፎይና በሁሴን የተደረገው ውይይት ትናንትና እኔ ቤት ከ6 ሰዓት በላይ ቁጭ ብለን ያየነውን ነገር መስክረናል። ፍትሃዊ በሆነ ከሁሉም ቤተ እምነት እየመጡ ያዩትን መስክረዋል እና ያው እፎይ ስሜታዊ እንደነበረ እፎይ በጣም ታይምም ያጭበረብር እንደነበር በጣም ኃይለ ቃል እያወጣ ይናገር እንደነበርና ጥያቄዎችና ንግግሩ ላይ ፎከስ አድርጎ መወያየት እንዳልቻለ አይተናል። ያም ደግሞ የሆነው ምናልባት እፎይ ከ2 ሰዓት በላይ ሁሴንን ግባ አትግባ አትመጣም ትመጣለህ እያለ አይ ቲንክ ተናዶ ነበር፣ ፍረስትሬትድ ሆኖ ነበር። ቢሆንም ግን ያው የእፎይ ኔቸርና የእፎይ ባህሪ ወይም ደግሞ የሚያራምደው የንጽጽር ስታይል ያው በዚህ መንገድ ነው፣ በነቆራ በኃይለ ቃል በመጠቀም በምናምን ነውና እንደዚህ አይነት ውይይት ማድረግ ከተፈለገ አይ ቲንክ እኩል ሊመጣጠኑ የሚችሉ ዲቤተሮች ናቸው መገናኘት ያለባቸው እና በጣም ሁሴን ያሳየው ሪሊ ስብዕና ያሳየው ቴምፐርመንት ማደስቲ እንደ ወጣትነቱ አይደለም። እንደ ወጣትነቱ በጣም ወጣት ስትሆኑ ትቆጣላችሁ፣ ትናደዳላችሁ፣ ምን ትላላችሁ። በተለይ በዚህ ደረጃ አንድ ሰው ሆን ብሎ አግሪቬት ሲያደርጋችሁ፣ ሆን ብሎ ፖክ ሲያደርጋችሁ የትሪገር ቃላቶችን እየተጠቀመ ነጥብ ለማስጣል ለማናደድ ምናምን በጣም እየሞከረው ነበረ። ሁሴን ግን እንትን አላለም። ግን ሙሉ መብቱና የዲቤት መብቱን አሳልፎ ሰጥቷል። እሱም በዚህ ደረጃ እፎይ አቢዩዝ ሲያደርገው፣ እፎይ አንፌር ሲሆን፣ እፎይ ኃይለ ቃል ሲጠቀም ወዛ ትክክል አልነበረም። ሁሴን ደግሞ ራሱን እንትን አላደረገም። በጣም ሜቢ ከጨዋነቱ ሊሆን ይችላል፣ ሜቢ
ዲቤተር ላይሆን ይችላል። ያው አንዳንድ ጊዜ ምሁር አስተማሪ ሲሆኑ እንደዚህ አይነት ኤንቫይሮንመንት ውስጥ አይመጥናቸውም። እና ኤኒዌይ እፎይን የሚመጥን ከእፎይ ጋር ኢምራን የሚባል ከኢምራን ጋር ነው መወያየት ያለበት ብለው እኔ ቤት ጠይቀዋል። እና ከኢምራን ጋር እፎይ መወያየት ከፈለገ በሌላ ቪዲዮ ሰራለሁ። ያንን ቪዲዮ ሁላችሁ ሼር አድርጉላቸውና በትክክለኛው መሰረት ዲቤት ይደረጋል።